አንድ ሰው ነበር የመካን ሀብታሞች በሙሉ የሚበልጥ። ሰዎች አንድ ቅፍለትን ለመሸጥ የወር መንገድን ሲጓዙ ይህ ሰው ይመጣና እንዲህ ይልሃል፣ ይህን የውሃ ብዕር ገዛለሁ፣ ግን ለማትረፍ አይደለም፣ ሰዎች በነፃነት እንዲጠጡ ነው። ማን ነው ይህ ሰው? ይህ ሰው ዑስማን ኢብን አፋን ነው። አዚዚ አብዛኛው ኢንተርፕሬነር ማድረግ ያልቻሉትን ያደረገ፣ ጀነትን በሀብቱ የገዛ። ጆርኒውን ለማጣጣም ተዘጋጅ። የላ ነስተምትዕ። ሰላም አለይኩም ወራህመቱላሂ ወበረካቱ። አዚዝ አልሙሻሂድ ያ ሀላ አውቃለሁ እንደጠፋሁኝ በአንዳንድ ባለመመቻቸቶች ልንገናኝ አልቻልንም። ናው ወዲስ ፊክስድ። ይህ እንደተለመደው ማክሰኞ 11 ሰዓት የሚቀርብላችሁ ታሪክና ትርክት የተሰኘ ፕሮግራማችን ነው። ዛሬ ስለ ሰይድና ዑስማን ኢብን አፋን መናወጋ ይሆናል። ከኢስላም በፊት ዑስማን ኢብን አፋን ጎበዝ ነጋዴ ነበር። ያ ብቻ አይደለም አዚዚ፣ የመካን ኢኮኖሚ ከሚያንቀሳቅሱ ቁልፍ ባለሀብቶች ውስጥ ቁጥር አንዱ ነው። ወላኪን አዚዝ አልጋሊ የነቢና ሙሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ ሲሰማ አይ እኔ በስራ ቢዚ ነኝ፣ አይ መጀመሪያ አቅመ ደካሞች ይመኑ አላለ። ሄደ ቁርአኑን ሰማ፣ በብርሃኑ ፍቅር ወደቀ አዚዝ አልሐሰን። ከዛ በኋላ ምን ተፈጠረ? ሁሉም ነገር ተለዋወጠ። ትልቅ ሀብታም የነበረው ሰው ከነዛ ተደብቀው ከሚኖሩ ጥቂቶች ሆነ። ጉዳዩ ታላቁ ሙፈክር እንደሚለው ነው አዚዝ አልሐሰን፣ ሂነ የልሚሱል ኢማን አልቀልብ ላ ተብቀ ዱንያ ከማ ካነት። ኢማን ልብህን ሲነካው ከዛ በኋላ ዱንያ እንደነበረች አትሆንም። ይህ ነው የተፈጠረው። ዑስማን ሩቅያ የምትባለውን የነቢዩን ሰለላሁ ዐለይሂ ወሰለም ልጅ ነው ያገባው። ሩቅያ ረዲየላሁ ዐንሃ ወደ አኺራ ስትሄድ ኡሙ ኩልሱም የምትባለውን የነቢዩን ልጅ አገባ። ያ ሰላም፣ ሁለት ሸረፍ። ለዛ ነው ዚኑረይን ብለው የሚጠሩት። ዑስማንን ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። ሙስሊሞች ወደ ሀበሻ ሲሰደዱ ነቢዩ ሰለላሁ ዐለይሂ ወሰለም ከሩቅያ ጋር ልከውት እንዲህ አሉ፣ ኢነሁ አወል መን ሃጀረ ቢአህሊሂ ፊ ሰቢልላህ። ለመጀመሪያ ጊዜ ከቤተሰቡ ጋር በአላህ መንገድ የተሰደደ ሰው ነው። ዑስማንን ስታይ የምትወስደው ደርስ ቢኖር አዚዚ፣ በአንድ ሀሳብ ያመነ ሰው የቤቱን ራሓ ለዛ ሲል ሰክሪፋይስ ያደርጋል። ሸይኹ እንዳለው ነው አዚዝ አልሐሰን፣ አልኢማኑ ፊክራ ወዐመሉን ወጂሃዱን ወተድሕያ። ዑስማን የአዚዚ የማይረሳለት ክስተቶች አሉት። ከነዛ ውስጥ አንዱ የውሃው ብዕር ጉዳይ ነው። ሂር ኢዝ ዘ ስቶሪ። በመዲና ውስጥ ሰው ተጠምቷል። ሮማ የሚባል የሁዲ የውሃ ጉድጓድ አለው። ውሃውን እሳት በሆነ ዋጋ ነው የሚሸጠው። ነቢዩ ተናገሩ፣ ማን ነው ይህን የውሃ ጉድጓድ ገዝቶ ጀነትን ቃል ምገባለት? ዑስማን የአዚዚ ሄደ፣ ገዛ። ሁሉም ሙስሊም በነፃ ውሃ መጠጣት ጀመረ። አዚዚ ይሄ ኖርማል ንግድ አይደለም፣ ጀነት ላይ ነው ኢንቨስት ያደረገው። አክቹዋሊ እቺ ገንዘብ በኔና በአንተ ሂሳብ ቢሆን ኖሮ የሆነ ሂውጅ ቢዝነስ ያስጀምረን ነበር ብለን እናስባለን። ሌላኛው ማይረሳው አሻራ የተቡክ ዘመቻን ፈንድ ማድረጉ ነው። ተቡክ ጀይሸል ዑስራ ሙስሊሞች ላይ ያለፈው ከባዱ ጊዜ ነበር። ሰዎች ገንዘብ የላቸው፣ እውቀቱ ከባድ ነበር፣ ጉዞው ረጅም ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ገንዘብ አዋጡ አላቸው። ሁሉም የያዘውን ሰጠ። ላኪን ሰይድና ዑስማን 1000 ዲናር ወርቅ፣ ልብሶች፣ የጦር ትጥቅ፣ ግመሎች ይዞ መጣ። ነቢዩ ሰለላሁ ዐለይሂ ወሰለም የሰጠውን እያዩ ማ ضر ዑስማኑ ማ ዓሚለ ባዕደ ልየውም፣ ዑስማን ከዚህ በኋላም ባይሰራ ችግር የለውም አሉ። ሰላም ውሃት አዚዝ አልሐሰን خلاص ፍርደውስ ጋራንቲድ። ዑስማንና ፖለቲክስ አዚዝ አልሐሰን ከሰይድና ዑመር ሞት በኋላ ሰዎች ተሰብስበው ዑስማንን እንደ ኸሊፋ መረጡት። በዛ ጊዜ የሙስሊሞች ደውላ ከፍተኛ የመስፋፋትና የመትረፍረፍ ሁኔታ ላይ ነበረች። ያው ሁሌ ሀብትና ምቾት አብሯቸው ይዘው የሚመጡት ቻሌንጆች አሉ። ሰው መቃረን ጀመረ። የፊትና ድምጾች መሰማት ጀመሩ። ሙናፊቆች ኸሊፋው ላይ ሰዎች እንዲያምፁ ማነሳሳት ጀመሩ። ከዚህ ሁሉ ነገር ግን ዑስማን ካነ ታቢተን፣ ይህን ታዋቂ ንግግሩን ተናገረ። ወላሂ ላ አንዘው ቀሚስ አልበሰኒሁላህ፣ አላህ የሰጠኝን የኸሊፋ ኃላፊነት ሰዎች ስለተቹኝ አልለቃትም። እዚህ ጋር አንዴ ቆም እንላለን። አዚዝ አልሐሰን ፖለቲካል ደርስ እንወስዳለን። አላህን የሚፈራ ኢማም ብዙሃኑ ባጥል ላይ ከሆኑ አይፈራቸውም። ታላቁ ሙፈክር እንደሚለው ነው፣ አሰባት አለል መብዳእ አስመን ሚነል ሐያቲ ዛቲሃ፣ መርህ ላይ መጽናት ከመኖር በላይ ውድ ነው። አዚዚ የሰይድና ዑስማን አሟሟት አንጀት የሚበላ ነበር። ፊትናው ተቀጣጠለ። ሙናፊቆች ሊገሉት የዑስማንን ቤት ከበቡት። ሰሓቦች ሊከላከሉለት መጋደል ፈለጉ። እሱ ግን እንዲህ አለ፣ አክረሁ አን ዩራቀ ደሙ ቢሰበቢ፣ በእኔ ምክንያት ደም እንዳይፈስ እፈራለሁ። ተኸየል ኸሊፋ ነው፣ ራሱን መከላከል ይችላል፣ ግን የሙስሊሞች ደም እንዳይፈስ ሞትን መረጠ። ቁርአን እየቀራ ገቡበት። ደሙም ይህ አያ ላይ ወረደ፣ ፈሰየክፊከሁሙላህ፣ ጾመኛም ሆኖ አላህን ተገናኘ። ረዲየላሁ ዐንሁ። ልክ ሁሌ እንደምናደርገው አዚዝ አልሐሰን ከዚህ የምንወስደው ትምህርት ምንድን ነው? ፈርስት ዋን ኢማን ሀብትን አይከለክልም፣ እንዲሁም ለኡማው ኺድማ እንዲውል ያደርገዋል። ሰከንድ ዋን ትክክለኛው ፖለቲክስ ሰዎችን በመጨኮን ሳይሆን በእዝነት ተርቢያ
ተርቢያ ማድረግ ነው። አዚዝ አልሐሰን ሄር ኢዝ ዘ ሰርድ ኃይል ያለ ተቅዋ ጥመት ነው። ተቅዋም ያለ ኃይል ድክመት ነው። ዑስማን በኺላፋው ዘመን ይህን አጣመረ። ዘ ፎርዝ በፊትና ጊዜ መጽናት። አምስተኛው ዑስማን ከዱንያ ደ ሞስት ዛሂድ ሰው ሆኖ ነው የወጣው። ዛሬ ላይ ለመሪዎችና ለዳዕዋ ሰዎች ትልቅ የፍትህ የኢማን ውርስ ትቶ ሄደ። አኺረን ወለይሰ አኺረን አዚዝ አልሐሰን የዛሬ ቆይታችን በዚህ አበቃን። ፊ አማኒላህ።